ረመዳን እየጾሙ የማይሰግዱ ሰዎች እንዴት ይታያል ትላለች። ጾማቸው ተቀባይነት የለውም። ሶላት የማይሰግድ ሰው አጠቃላይ የሚሰራው ስራ ሁሉ ተቀባይነት የለውም። ምክንያቱም ሶላትን አለመስገድ ኩፍር ነው፣ ክህደት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ብለዋል? አልዐህድ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈር አሉ። በእኛና በካህዲያኖች መካከል ያለችው ድንበር ሶላት ነች። ሶላትን የተወሰው በእርግጥም ከፍሯል ብለዋል። አላህ ስብሐነሁ ወተዓላ ደግሞ ከካፊር ስራን አይቀበልም። ግልጽ ነው አይደለም? ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን ይላል። ሰዎች ቢያጋሩ፣ በእኔ ላይ ሌላን አማልክት ቢያጋሩ ወይንም ቢክዱ የሚሰሩት ስራ ሁሉ ተቀባይነት የለውም፣ ስራቸውን አብሰዋለሁኝ ብሏል። ግልጽ ነው አይደለ? ስለዚህ ኩፍር ላይ ያለ ሰው ፈጽሞ የሚሰራው ስራ ተቀባይነት የለውም። አይደለም ጾም፣ ሐጅም ቢያደርግ፣ ሰደቃም ቢያደርግ፣ ምንም ቢያደርግ ተቀባይነት የለውም። ሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሰላት አሉ። በአንድ ሰውና በክህደት መካከል ያለው ድንበር ሶላትን መተው ነው አሉ። ልክ ሶላትን ከተወ ቀጥታ ወደ ክህደት ይሄዳል። ስለዚህ የሚሰራው ስራ ተቀባይነት የለውም። ስለዚህ አስተውሉ ሙስሊም ወንድም እህቶች፣ ማንኛውንም ስራ ከመስራታቸው በፊት ሶላት መስገዳቸውን ልብ በሉ። አንዳንዱ ሰው ይጾማል፣ ነገር ግን ሶላትን አይሰግድም። ይሄ ሰውዬ ምንም የሚጾመው ጾም ተቀባይነት የለውም። ግልጽ ነው አይደለም? ሶላት መስገድ ግድ ነው። ከሶላት በኋላ ነው ማንኛቸውንም ስራዎች ልትሉ የሚገባው። ለአላህ ስብሐነሁ ወተዓላ ሳትሰግድ፣ ለእርሱ ሳትገዛ እንዴት ብነህ ነው ወደ ሌላ ዒባዳዎች የምትለው? ግልጽ ነው አይደለም? አላህ ስብሐነሁ ወተዓላ ፈኢን ታቡ ወአቃሙ ሰላት እያለ ይናገራል። ወደ እኔ ከተመለሱና ሶላትን ከሰገዱ እያለ ሶላትን ከሸሃደተይን በመቀጠል ትልቅ መሰረት አድርጎ አስቀምጦታል። ነቢያችን ሰለላሁ ዐለይሂ ወሰለም ቡንየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድ ረሱሉላህ ኢቃመቱ ሰላት አሉ። እስልምና በአምስት ዋና ዋና መሰረቶች የተገነባ ሃይማኖት ነው ካሉ በኋላ የመጀመሪያው ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብሎ መመስከር፣ እንዲሁም ሙሐመድ የአላህ መልእክተኛ ናቸው ብሎ መመስከር፣ ሁለተኛው ሶላትን በአግባቡ ጠብቆ መስገድ ብለዋል። ግልጽ ነው አይደል? ስለዚህ ሶላትን ጠብቃችሁ ስገዱ። ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል አላህ። ሶላት በአማኞች ላይ በጊዜ ገደብ ግዴታ የተደረገች የአምልኮ አይነት ነች ብሏል። ሌላ ቦታ ላይ ሐፊዙ ዐለ ሰለዋት ይላል፣ አደራ ሶላታችሁን ጠብቁ ብሏል። ስለዚህ ሶላታችሁን ጠብቃችሁ ስገዱ። ሶላቱን የማይሰግድ ሰው ጾሙ ተቀባይነት የለውም።